السلام عليكم ورحمة الله وبركاته وديت ودداችሁ ተከበራችሁ ቤተሰቦቼ ሰላም ብያችኋለሁ እንዴት ናችሁ ደህና ናችሁ ባላችሁበት አላህ ሰላምታና እዝነት በእናንተ ላይ ይወረድና አንድ አጠር ያለች መልእክት አለ ብዙም ጊዜ እኔ ማለት ጀግና ነኝ አንቺ ማለት ጀግና ነሽ አንቺ ማን እንደሆነሽ ታውቂያለሽ የአረብ ሀገር ሴት እንደኔ ስደተኛዋ የአረብ ሀገር ሴት ተብላ ስሟ የተሰየመ አንቺ ማን እንደሆነሽ ታውቂያለሽ መንግስት ነሽ አንቺ ማን እንደሆነሽ ታውቂያለሽ ምርጥ ኢትዮጵያዊ ነሽ አንቺ ማን እንደሆነሽ ታውቂያለሽ ምርጥ እናት ነሽ አንቺ ማን እንደሆነሽ ታውቂያለሽ ንግስት ነሽ ምክንያቱም ለራስሽ ሳትኖሪ ለቤተሰቦችሽ ምትኖሪ ለሀገርሽ ምትኖሪ ለእምነትሽ ምትኖሪ ለብሔርሽ ምትኖሪ ምርጥ አገር ወዳጅ ኢትዮጵያዊ ነሽ ግን ብዙዎቹ የአረብ ሀገር ሴት ብሎ ሰይሞሻል በነገራችን ላይ ቢሮ ውስጥ ቆመኝ ነው የቀዳሁት ቪዲዮዬ ለኔ ኩራቴ ናት ኩሽና ውስጥ ቆመሽ ልሉ ይችላል ኩሽና ለኔ ኩራቴ ቢሮዬ ናት መንግስት ቢሮ ገብቶ ስራ እንደምሰራ እኔም ኩሽናዬ ገብቼ ስራ ሰራለሁ ቢሮ ለስራ ኩሽና ለስራ እስር ቤት ለስራ ውጪ ላይ ለስራ ለኔ የምፈልገው ስራና ገንዘብ ነው ልፈልግ የመጣሁት ምርጥ ቦታ የተለያየ ነገር ሳይሆን ገንዘብ ፍለጋ ነው ከናቴ ከምወደው ልጄ ከምወደው ባለቤቴ ከምወደው ቤተሰቦቼ የምለየኝ ከምወዳቸው ጓደኞቼ ከምወዳቸው አብሮ አደጌ ከምወዳት ሀገሬ የለየኝ ገንዘብ ፍለጋ ነው ስለዚህ ገንዘብ ፍለጋ እስከመጣው ድረስ ልከፋኝ አይገባም የአረብ ሀገር ሴት ብሉኝ የአረብ ሀገር ሴት ንግስት ናት አብዷ አይምሯን የሳተች ጤነኛ ያልሆነች ራሱ የአረብ ሀገር ሴት ንግስት ናት ወላሂ ንግስት ናት ምክንያቱም ጥሩ ልብ አላት አዛኝ ናት ሩሩ ናት ለእምነቷ ምትኖር ለብሔሯ ምትኖር ለቤተሰቦቿ ምትኖር ለአገሯ ምትኖር ሩሩ ናት ሰው ተደፍቶ ስታይ እኔን ወንድሜን ብላ ምታለቅስ ናት ያላወቀችውና ያወቀችውን ሁሉ አብራ ምታለቅስ ናት ንግስት የአረብ ሀገር ሴት ናት ኢንሻአላህ አንድ ቀን ታሪካችን ይቀየራል አንድ ቀን ያለንበት ነገር ይቀየራል ተስፋ አትቁረጡ ስደት ላይ እንዳላችሁ አይሰማችሁ ሰርባችሁ ምግብ እንደማስፈልጋችሁና የማስፈልጋችሁ ምግብ ምን ያስፈልገኛል ብላችሁ እንደምትበሉ አይምሯችሁ ነገ እኔ እዚህ ቤት ውስጥ አይደለም ነገ እኔ ሸጋላ ወይ ሰራተኛ አይደለም ነገ የቤት እመቤት ነኝ ነገ ንግስት ነኝ ነገ ጥሩ ባለ ትዳር ነኝ ነገ የልጅ እናት ነኝ ነገ ምርጥ ኢትዮጵያዊ ነኝ ነገ የተከበርኩ የራሴ ቤት ያለኝ የራሴ ኑሮ ያለኝ ሴት ነኝ ብለሽ አስቢ አይምሮሽን ምግብ ስጪው አይምሮሽን አውሪው አትውጂው የበታችነት አይሰማሽ ቆሸሽ ስላልሽ አንገትሽን ስለደፋሽ ከማታቂ ሰዎች ጋር ስለኖርሽ ወይ ስለተሰደብሽ ወይ የተለያየ ሰዎች ስም ስለሰጡሽ አይሰማሽ ለምን እንደማይሰማሽ ታውቂያለሽ እነሱ ካንቺ በታች ናቸው ስም የሚሰጡን ሰዎች የተለየ ቦታ የሚሰይሙን ሰዎች ወይ ደግሞ እኛ ኢትዮጵያኖች ሆነን የአረብ ሀገር ሴት ብሎ የሚሰይሙን ሰዎች ሁሉ የራሳቸው ማንነት ስላጡ ነው የራሳቸው ማንነት ባቁ ለኛ የአረብ ሀገር ሴት ባለጎች ብሎ ባልሰየሙን ነበር እኛ ባለጌ አይደለም ምርጥ ኢትዮጵያኖች ራሳችን ያስከበር አገራችን ያስከበር ሰፈራችን ያስከበርና ቤቷ በቆርቆሮ የነበረ በግንብ ሰርታ በሸራ የነበረ እናቷ ለምን ያሳደገቻት ቤት ሰርታላት መንገድ ላይ የነበረችውን እናቷን አንስታ የተለያየ ነገር ላይ ተሰማርታ ልጇን ያሳደገችና ተከብራ በቤቷ ውስጥ እየኖረች ነው ይሄን ያደረገችው ምርጧ የአረብ ሀገር ሴት እንጂ በፈረንጅ ሀገር የምትኖረው ወይ ደግሞ በአሜሪካና በተለያየ አውሮፓ ውስጥ የምትኖረው ሴት አይደለችም እነሱ የራሳቸው ኑሮ ነው የሚኖሩት ምክንያቱም እዛ እየተመቻቸ ነገር ስለሆነ ለነገ ብሎ ሳይሆን ለዛሬ ጥሩ ኑሮ ይኖራሉ የማስፈልጋቸው ነገር ያደርጋሉ የማስፈልጋቸው ቦታ ይሄዳሉ ይማራሉ እኛ ትምህርትን ብናጣም ለራሳችን ባንኖርም ለአገራችን ለቤተሰቦቻችን ኖረናል እኛ ብንሞትም ሰፈራችን ራሱ በእኛ ቤት ድምቅ ብሎ እንዲያምር ልጇ እኮ አረብ ሀገር ነው ያለችው ብላ እናታችን ተከብራ ለብሳ ዘንጣ ሄዳ ገንዘቧን ከባንክ ዘርዝራ እንድታወጣ አስከብረናታል ማንሽ አንቺ ምርጧ የአረብ ሀገር ሴት መንግስት እኮ ነሽ መንግስት በቃ ራስሽን ከመንግስት ጎን ቁጭ አድርጊ እስቲ ለምን እንደሆነ ታውቂያለሽ ላሳይሽ እስቲ ልፋቴ ብዙዎቹ ብዙ ነገር ሳይወሩ እኔ ግን
ስራዬንና ራሴን ነው የማዳምጠው። ከራሴና ከአላህ ጋር ብቻ ነው የማወራው። ላሳይሽ ለማን አየሽ ልፋቴን ማለት ነው። ከራሴ ጋር ሳወራ አየሽ ራሴ ጋር ሳወራ ይሄ እኔ ሰርቼ ያመጣሁት ምርጧ የምትሰደበው የአረብ ሀገር ሴት ነች። እያያችሁት ነው። ይሄ ማለት እኔ ነኝ ሰርቼ ያመጣሁት። እሱ ሰርቶኝ አላመጣኝም። ወይ ስም የምሰጡኝ ሰዎች አይደለም የሰጡኝ እኔ ነኝ ለፍቼ እዚህ ቢሮ ውስጥ ቆሜ እኔ ሽንት ቤትም ልጠብ ምንም ልስራ ሰርቼ ያመጣው። ሁላችሁም እንደዚህ እየሰራችሁ ለቤተሰቦቻችሁ ለአገራችሁ ለእምነት ለምን ረድታችኋል? እስከ ዛሬ የረዳነው በቂ ነው። ዛሬ ራሳችሁ መሆን አለባችሁ። ከምረዳ አንደኛዋ እኔ ነበርኩኝ። ዛሬ ግን ከምንም ከመርዳት ራሴን ሰብስቤ ከእናቴና አስፈላጊ የሆነበት ቦታ እንጂ ግዴታ እናቴን መርዳት ስላለብኝ እናት በምንም ስለማትተካ ራሴን ሆኜ ስራዬን ሰርቼ ገንዘቤን ቋጥሬ ራሴን እየቻልኩ ነው። ይሄ በትንሽ ወትሮ ውስጥ የሰራሁት ገንዘብ ነው። ምክንያቱም ስለማላጠፋ ስለምቋጥር ዱሮ እቺን 500 ብር አጥፍቼ ለመዋል ለኔ ምንም አይመስለኝም። ወላሂ 10 ብር ለማጥፋት እኔ አሁን ያመኛል። 10 ብር እኔ ጋር ዋጋ አላት። 10 ብር ሁላችሁም ጋር 10 ብር ዋጋ ልትኖራት ይገባል። 10 ብር ወደ ኢትዮጵያ ልትዘረዝሩት ይገባል። እኛ አገራችን ስንገባ ሊቸግረን ይችላል። ይቸግረናል ደግሞ አገራችን ስንገባ ከቤተሰቦቻችን ጋር የመስማማት ባህሪ የለን። ምክንያቱም እኛ የለመድነው ሰርተን መሰረፍን ነው፣ እነሱ ደግሞ መቀበልን ነው። ስለዚህ ነገ ደግሞ የምንሰጣቸው ሳጡ ከኛ ጋር የመኖር ራሱ ከባድ ነው ለነሱ። እኛም መስጠት ስለለመድን እነሱም መቀበል ስለለመዱ እኛም ሰርተን ማምጣት ስለለመድ በዚህ ብር ሰርተን ስለማንችል ኢትዮጵያ ላይ ያለን ነገር ምንድነው? ዛሬ ላይ 10 ብር ዋጋ አላት። ኢትዮጵያ ላይ 10 ብር በኢትዮጵያ ወደ ኢትዮጵያ ዘርዝሬል በሱዲ ቀለል አድርግተሽ እቺ 10 ብር ምን አላት ምናምናት በይ ዋጋ አላት ወህቴ። ስለዚህ ያለሽበት ቦታ አይክፋሽ። ራስሽን አውሪ፣ አዝናኝ፣ ጸሎት አድርጊ፣ ዱዓ አድርጊ፣ ስገጂ፣ ከራስሽ ጋር ሁኚ፣ ከአላህሽ ጋር አውሪ። የምታወሪያቸው ሰዎች ብዙ ጉድለትሽን ብዙ ቁስልሽን ትላንት የነበርሽበትን ይነግሩሽና ወደ ትላንትና ሊመልሱሽ ይችላሉ። ትላንትና ያልሆነ ቦታ ላይ ልትሆኚ ትችያለሽ። ዛሬ ግን እዛ ቦታ ላይ አይደለሽም። ዛሬ ግን ራስሽን ሆነሽ እየኖርሽ ነው። ራስሽን እንዳትሆኚ ብዙ በዙሪያሽ ያሉ ሰዎች ቁስልሽን ይቆሰቆሳሉ። በአይናቸው ያዩሽ ይመስል የሰሙት ወሬ ሁሉ ወስዶ አናትሽ ላይ ይጭናሉ። ግን እኮ አላዩሽም እኮ ያ ነገር ሰሙ እንጂ አላዩም። እውነት ይሁን ውሸት ይሁን አንቺ ስራሽ አይሆን አያውቅም። ግን ወደዛ ቦታ አንቺን ለመጋፋፋት እንደዚህ ሆነሽ እንደዛ ሆነሽ በዚህ ወጥተሽ በዛ ገብተሽ ምናምን ብሎ አይምሮሽን ይነካሉ። ለእንደዚህ አይነት ሰዎች ቦታ አትስጫቸው። አንቺ እነሱ አይደለሽም። አንቺ ሌላ ሰው ልትሆኛችሁ ራስሽን ሆነሽ ከአላህ ጋር ያለሽን ነገር ጠበቅ አድርገሽ ይዘሽ ዱዓሽን እያደረግሽ ጸሎትሽን እያደረግሽ ስራሽን እየሰራሽ ኢትዮጵያ ላይ አዙሪ። በአንድ ወር እኔ ኢትዮጵያ ገንዘብ ስንት ልሰራ እችላለሁ? በአመት ስንት ወሰራለሁ? በ6 ወር ስንት ሰራለሁ? ሁለተኛ አንድ ሰው ለመቀየር እኔ ገነት ብቻዬን ሰርቼ የማመጣው ገንዘብ ልቀይረኝ አይችልም። ቢያንስ 2 3 4 5 ጓደኞች ሊኖረኝ ይችላል። ማንም ጓደኛ ያለው ሰው የለም። እቁብ ነገር ግቡ አንድ ላይ። እኔ በ11 አመት ያልተቀየርኩትን በተወሰነ ወራቶች ወይ አመታቶች ውስጥ ተቀይሬያለሁ። እሱ ነገር ምንድነው? የተወሰነ ሀል ጓደኞች አሉኝ። ጓደኞችን እቁብ እንሰበስባለን፣ በተራ እንወስዳለን። ሰርቼ እከፍላለሁ፣ ሰርቶ ይከፍላሉ። ሁሉም የሥራ ሰዎች ናቸው። እቁብ ስላችሁ ደግሞ ስራ የማይሰራ ወይ ደግሞ ቋሚ ስራ የሌለው ሰው ሰብስባችሁ አትጣሉ። ቋሚ ስራ ያላት ጓደኛችሁ ፈልጋችሁ እቁብ ግቡ። እቁብ ስትገቡ ቢያንስ አንቺ 5 ወር ተቀምጠሽ ገንዘብ አጠራቅማለሁ ስትይ በመሃል ምን እንደሚመጣብሽ ታውቂያለሽ? ቤተሰቦችሽ ተቸገርን ይሉሻሉ። አንቺ የሆነ ነገር መግዛት ያምርሻል። የሆነ ሰዎች ተቸገርን ይሉሻሉ። ታወጫለሽ። አያስችልሽም። ምክንያቱም ሩሩ ነሽ። ሩሩ ነኝ። ከራሴ አውቃለሁ። ሩሩ ነኝ። አዛኝ ነኝ። አንቺም አዛኝ ነሽ። ስለዚህ ገንዘብ ደግሞ 1 ብር ከላይ ላይ ስታወጪ 100 ብር ካለሽ 1 ብር ስታወጪ 999 ብር ነው የሚቀርሽ። ከሺህ ብር ነው እንዴ? አይ ሂሳብ አየሽ? የሂሳብ ነገር
100 ብር ካለሽ ከ100 ብር ማለት ነው ከ100 ብር የሂሳብ ነገር ነው አዎ የሂሳብ ነገር ነው በቃ ዛሬ የሂሳብ ነገር ነው ከ100 ብር 1 ብር ካወጣሽ 99 ብር ነው የምቀርሽ 1 ብር ብትጨምርበት ግን 101 ብር ነው የምትሆነው ስለዚህ እባካችሁ አታጥፉ ያላችሁን ቋጥሩ ገንዘብ የማስጠፋችሁን ጓደኞቻችሁ ራቁ ገንዘብ የምጠይቃችሁን ሰዎች ራቁ እባካችሁ ገንዘብ የምትጠይቁ ሰዎች ደግሞ ገንዘብ የሚመጣ ወላሂ ለፍተን ደክመን የሰው አይን ገርፎን ተሰደን በእናታችን ናፍቆት በአገራችን ናፍቆት በልጆቻችን ናፍቆት እየኖርን ነው ገንዘብ የምናመጣው ገንዘብ እንደዚህ አይመጣም ለፍተን ደክመን ነው እናንተ 18 ሰዓት ስተኙ እኛ 18 ሰዓት ሰርተን 6 ሰዓት ተኝተን ስለዚህ እባካችሁ ሰርታችሁ አላህ ሲፈጥራችሁ ሰርታችሁ እንድትበሉ እንጂ እንድትለምኑ አይደለም ወይ ሰው እንድታስቸግሩ አይደለም ሰው ታሞ ከጠየቀን ሰው ለስራ ከጠየቀንና ሰርቶ ከመለሰበት መርሐባ ታሞ ከጠየቀን እመም ያላህ ስራ ነው በአላህ ስራ እንገባው አላህ በሽታ ለምን አመጣብኝ አይባልም አላህ ያድነኝ ነው የሚባለው ምክንያቱም እኔ ልታመም እችላለሁ አንቺ ልትታመሚ ትችያለሽ እንደዚህ አይነት ሰዎች ካገኛችሁ እርዱ እናታችሁን እርዱ ከዛ በስተቀር ወንድሜ እህቴን ላስተምር ያጎቴ ልጅ ላስተምር አይማረው የራሱ ጉዳይ እንዴ እነሱ እኮ ናቸው ተምሮ በኋላ ላይ ጥሩ ስራ አላገኘውም እኛ ጥሩ ስራ ሆነን እኮ አይደለም ምን ሰራው እባካችሁ እንዴ እኔ እኮ አገሬ ላይ ተምሬ ከአገሬ ወጥቼ እንዳልተማራ ሆኜ እኮ ነው አይሙሬ ደንዝዞ ሽንት ቤት እያጠብኩ ገንዘብ የማመጣው ስታዩ የገንዘብ አሁን ብዙ ገንዘብ ልመስላችሁ ወይ ደግሞ በቀላል የመጣ ልመስል ይችላል በቀላል የመጣ አይደለም ወገቤን አሞኝ ደክሞኝ አልቅሼ ከፍቶኝ ምግብ የምበላበት ጊዜ አጥቼ እናንተ የምትባሉ ነገር ልታጡ ይችላላችሁ እኔ ግን የምበላበት ጊዜ አጥቼ ስዞርብኝ ምን ሆኜ ነው የምዞርብኝ ብዬ ምግብ ማስታወስበት ጊዜ ላይ ነው እንደዛ ነው ያመጣሁት ስለዚህ የተወደዳችሁ የተከበራችሁ ኢትዮጵያኖች ገንዘብ እያላችሁ የአረብን ሀገር ሴት አታሳድዱ የተከበራችሁ የተወደዳችሁ ቤተሰቦቻችን የምንልክላችሁ ገንዘብ በአግባብ ተጠቀሙ ገንዘብ ዝም ብላችሁ እያባከናችሁ እናንተ በ800 ብር ጫት እየቃማችሁ በ800 ብር ስጋ እየገዛችሁ አንድ ቢራ 60 ብር ነው 70 ብር ማለት ሰምቻለሁ ዶሮ 2 ብር 50 መሰለኝ አገር ቤት ባለው በእንደዚህ እየገዛችሁ እየጠጣችሁ ኢትዮጵያ ደሃነች እያላችሁ በሰው ሀገር አታስቀሩ ሀገራችንን እንፈልጋለን ሀገራችንን እንወዳለን መግባት እንፈልጋለን እኛ ደግሞ ለመግባት አንደኛ ገንዘብ ለመሰብሰብ እቁብ መግባት ብያቸዋለሁ ለመቀየር እቁብ ምክንያቱም እኔ አሁን ለምሳሌ ከጓደኞቼ ጋር እቁብ ካለብኝ አላጠፋም ገንዘቡን እንደተቀበልኩ ግዴታ እቁብ አለብኝ ብዬ እቁብ ነው የምከፍለው ምንም ብቸግረኝ አላጠፋም ወላሂ አላጠፋም ምክንያቱም እቁብ አለብኛ ከጓደኞቼ በታች መሆን አልፈልግም ወይ እቁቡን በልቻለሁ ወይ አልበላው ግዴታ መክፈል አለብኝ ማለት ነው ሁለተኛ ወደ ሀገራችን ለመግባት ገነት ለብቻዋ 500,000 ብር ብኖራትና ኢትዮጵያ ብትገባ በዛ 500,000 ብር ሰርታ ላትቀየር ትችላለች ገነት ግን 2-3 ሆነን 500,000 ብር አውጥተን ተሰባስበን ተማምነን አብረን ሄደ የሆነ ስራ ብንጀምር ልንቀየር እንችላለን ስለዚህ መደራጀትን ነገር እናስብ ስንደራጅ አንድ ስንሆን ልንቀየር እንችላለን ብቻውን ሄዶ የተቀየረ የለም ብቻሽን እንጂ የምትሞቺ ብቻሽን አትኖሪ ብቻሽን ትሞቻለሽ ግን ብቻሽን አትኖሪ ከሰው ጋር መኖርሽ ስለማይቀር እቁብ ግቡ በመታምኑ ሰዎች ስራችሁን ስሩ አገራችሁ ለመሄድ ተደራይታችሁ ሂዱ ያንንም መከራችሁ እወዳችኋለሁ ምርጦች ንግስቶች መንግስት ይሆናችሁ የተከበራችሁ የአረብ ሀገር ሴት እወዳችኋለሁ አላህ ይጠብቃችሁ አላህ በሰላም ወደ ሀገራችን ያስገባል በሰላም እንደወጣን በሰላም ያስገባል ሰላም ለሀገር ይማኛለሁ ሰላም ካለ ቤተሰቦች ያለው ሰላም ካለ 11 ዓመት የለፋውበት ንብረት ያለ ሰላም ካለለ ግን ይሄ ሁሉ የለም ሰላም ለኢትዮጵያ ሁሉንም መመኝላት ምክንያቱም የፈለገ ልዩነት ቢኖርንም የማገናኘን ብዙ ነገር አለ ተዋልደናል የተዋለደ ሰው ደግሞ ተጣልቶ የትም ሊደርስ አይችልም ነገ መታረቃችን ለማይቀር ልጆቻችን እናቶቻችን አትግደሉብን ሰላም ለኢትዮጵያ ሰላም ለአገሬ ባላችሁበት የአረብ ሀገር ሴት እወዳችኋለሁ እቺ ትኑር ግን እቺ ሰብስቧት